ሰላም ጤና ይስጥልኝ ተከታታዮቼ እንደምን አላችሁ? ዛሬ ደግሞ ሁላችንም ቤት ውስጥ ስለሚገኙ ግን ጥቅማቸውን ስለማይታወቅ ሁለት ነገሮች እናወራለን። እነዚህም ሎሚና ጨው ናቸው። እነዚህ ሁለት ነገሮች አንድ ላይ ሲቀላቀሉ ለጤናችንና ለውበታችን እንዲሁም ለቤታችን ንጽህና የሚሰጡት እጅግ አስገራሚ ውጤት ነው። እስከ ቪዲዮው መጨረሻ አብራችሁን ቆዩ። ሎሚና ጨው የሰውነታችንን ፈሳሽ ሚዛን ለመጠበቅ እጅግ አስፈላጊ ናቸው። ጠዋት በባዶ ሆድ ለብ ባለ ውሃ ውስጥ አንድ ማለቴ ትንሽዬ የሻይ ማንኪያ ጨውና ሎሚ ጨምሮ መጠጣት በሰውነታችን ውስጥ የሚገኙ እንደ ሶዲየምና ፖታሲየም ያሉ ማዕድናትን ለማመጣጠን ይረዳል። በተለይ ስፖርት ከሰራን በኋላ ለሚጠፋ ፈሳሽ ጥሩ ምትክ ነው። ሌላኛው ለሆድ መነፋትና ለምግብ መፈጨት ሎሚ የምግብ መፈጨትን የሚያፋጥን አሲድ ኤችሲኤል ጨጓራችን ውስጥ እንዲመርት ሲያደርግ ጨው ደግሞ ንጥረ ነገሮች በሰውነታችን ውስጥ በቀላሉ እንዲመጠጡ ይረዳል። የሰውነት አሲድነትን ለመቀነስ ሎሚ የራሱ አሲዳማ ቢሆንም በሰውነታችን ውስጥ ከተፈጨ በኋላ ግን ሰውነታችንን አልካላይን የማድረግ ወይም አሲድን የመቀነስ ባህሪ አለው። ሁለተኛ ለቆዳና ለውበት አጠባበቅ ለጥርስ ነጭነት ጥቂት ጨውና የሎሚ ጭማቂን በመቀላቀል ጥርስን መቦረሽ በቡና ወይም በሻይ የመጣንን እድፍ ለማስለቀቅ ይረዳል። ነገር ግን የሎሚ አሲድ የጥርስን ገጽ እንዳይጎዳ በሳምንት አንድ ጊዜ ከሳምንት አንድ ጊዜ በላይ መጠቀም አይመከርም። ለተሰነጣጠቀ ተረገዝ ለብ ባለ ውስጥ ጨውና ሎሚ ጨምሮ እግርን ለ20 ደቂቃ ዘፍዝፎ ማቆየት የሞቱ የቆዳ ህዋሳትን ለማስወገድና ቆዳን ለማለስለስ ይረዳል። ሶስተኛ ለቤት ውስጥ ንጽህና ዝገትን ለማስለቀቅ የብረት እቃዎች ወይም የወጣን ዝገት በጨውና በሎሚ በመቀባት በቀላሉ ማጽዳት ይቻላል። መጥፎ ሽታን ለማጥፋት ሽንኩርት ወይም አሳ ከተከተፈ በኋላ በእጃችን ላይ የሚቀረውን ሽታ ለማጥፋት እጅን በሎሚና በጨው መታጠብ ፍቱን መድሃኒት ነው። ይኸው ደግሞ የሎሚና የጨው ዲቶክስ ጥቅሞች የጉበት ስራን ማገዝ ሎሚ ጉበታችን ኤንዛይሞችን እንዲያመርትና መርዛማ ነገሮች ከሰውነታችን እንዲያስወግድ ያነቃቃል። የምግብ መፈጨት ስርዓትን ማጽዳት ጨው በተለይ የጥቁር ጨው ወይም የባህር ጨው ቢሆን ይመረጣል። በጨጓራና በአንጀት ውስጥ ያሉ አላስፈላጊ ዝቃጮችን ለማስወገድ ይረዳል። የሰውነታችን ፒኤች ማመጣጠን ሰውነታችን ከመጠን በላይ አሲዳማ እንዳይሆን በማድረግ ለበሽታ የመጋለጥ እድላችንን ይቀንሳል። የዲቶክስ አዘገጃጀት አንድ ብርጭቆ ለብ ያለ ውሃ ግማሽ ሎሚና አንድ አነስተኛ የሻይ ማንኪያ ጨው ሎሚውን ለብ ባለ ውሃ ውስጥ መጭመቅ ከዚያ ጨውን ጨምሮ በሚገባ ማመሳሰል ጠዋት በባዶ ሆድ መጠጣትና ከጠጡ በኋላ ለ30 ደቂቃ ምንም አይነት ምግብ አለመመገብ። ሌላው ይህንን ዲቶክስ አዘውትረው የሚጠጡ ከሆነ ቆዳዎ ጥራትና ብሩህን እንዲኖረው ያደርጋል። ምክንያቱም የውስጥ ደሞ ስለሚነጻ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ሼር በማድረግ ቤተሰብ ይሁኑ። ጤና ይስጥልኝ።